እንዳያደርሱ በመፍራት እነርሱን መሸሽና መራቅ ተደጋግሞ ይስተዋላል። በተግባር ግን የሚታየው ሌላ ሰው ላይ ጥቃት ከሚያደርሱት ይልቅ በእነርሱ ላይ ጥቃት ሲደርስባቸው ይስተዋላል። ጥናቶች እንደሚያሳዩት የአእምሮ ህመም ያለባቸው ሰዎች በሌላ ሰው ከሚደርስባቸው ጥቃት ጋር ሲነጻጸር በእነርሱ ላይ 10 እጥፍ በላይ ጥቃት ይደርስባቸዋል። የአእምሮ ህመም ያለባቸው ሰዎች በስራ ቦታ እንዲሁም በማህበራዊ ግንኙነት መገለል ይደርስባቸዋል። አድሎና መገለልን በመፍራት ምክንያት ወደ ሕክምና መስጫ ተቋማት ሳይሄዱ ለዓመታት ይቆያሉ። ነገር ግን አብዛኞቹ የአእምሮ ህመሞች በጊዜ ሕክምና ከተደረገላቸው ውጤታማ በሆነ መልኩ ሊታከሙ ይችላሉ። የአእምሮ ህመም ሲባል ሰዎች ውስጥ የሚመጡ የሚደጋገሙ ምስሎች አሉ። የአእምሮ ህመም መኖር አለመኖሩን ለማረጋገጥ ልብስን አውልቆ መንገድ ዳር በመቆም መኪና ሲመጣ ዞር አለማለትን እንደ አእምሮ ህመም ምርመራ የሚጠቀሙ ሰዎች አይጠፉም። ይህ አይነቱ የአእምሮ ህመም መገለጫ አጠቃላይ ካለው የአእምሮ ህመሞች ጋር ሲነጻጸር 0.5 እንኳን አይሆንም። በገጽታቸው በተፈጥሯቸው ወይም በስራቸው የተለዩ ሰዎችን ማግለል አሁንም አለ። ለምሳሌ የተለየ ገጽታ ያላቸው ተማሪዎች በመጀመሪያ ደረጃ ትምህርት ቤት ውስጥ ብዙ ስያሜዎችና ሹፈት ይደርስባቸዋል። ለሌሎች ቀላልና ቀልድ ይሁን እንጂ በግለሰቡ ላይ የሚያደርሰው ስነ ልቦናዊ ጫና ከፍተኛ ነው። አሳዛኙ ነገር ይህ ክስተት በመጀመሪያ ደረጃ ትምህርት ቤት ላይ አያቆምም። የአእምሮ ህመም ያለባቸው ሰዎች የተለየ ጸባይ ካሳዩ ወይም የተለየ ሐሳብ ከሰነዘሩ ሌላ ትርጉም ይሰጡ። የአእምሮ ህመምን የፈጣሪ ቁጣ የእርግማን ውጤት አድርጎ መመልከት ሰዎች የአእምሮ ህመምን በራሳቸው ላይ እንዳመጡት ወይም ሰነፎች ስለሆኑ እንደተፈጠረ ያስመስላል። የአእምሮ ህመም እርግማንም ኃጢአትም ስንፍናም አይደለም። የአእምሮ ህመምን ልክ እንደተሰበረ እግር የሚታይ አይሁን እንጂ በግለሰቡና በቤተሰቡ ላይ የሚያሳድረው ጫና ከፍተኛና በግልጽ የሚታይ ነው። ጉዳዩንም ለመሸፋፈን የሚደረጉ ሙከራዎች ሁሉ ጫናውን ይበልጥ ከመጨመር ውጪ ምንም ፋይዳ አይኖራቸውም።